የአማራ እውነት አለው፣ የአማራ ሀቅ አለው። ሌባ ሁላ የለም። ይኸው እነ ሰጣርጌ እየተጣሉ አይደል? ሰጣርጌዎች ሰጥ ያርጋችሁና ሌባ ሁላ ኦፓላ እና እሱ ነው የጎጃም ጉዳይ። በዚህ ነው ግን አልቀረም፣ እንሄድበታለን በጣም በጥሩ ሁኔታ። እንደውም የጻፏቸውን ነገሮች አመጣላችኋለሁ፣ የምትከታተሏቸውን ሊንኮች አሳያችኋለሁ። በደንብ ይዛችሁ ትሄዳላችሁ ማለት ነው። ወደ ጎንደር ስንመጣ ጎንደር እንዳያችሁት ነው እንግዲህ ሻዕቢያ ለሁለቱም ጥይት ሰጥታለች። እነሱ ይፈሳፈሱበት ወይም ጠላትን ይፈስሱበት የምናውቀው ነገር የለም። ግን ሻዕቢያ እስከ አፍንጫ ድረስ ሁለቱንም ማስታጥቃለች፣ ደረጀንም ሀብቴንም ማስታጥቃለች። እና እንግዲህ የሚፈጠረው ማየት ነው። ጎንደር ዘረፋው እንዳለ ነው። በዚህ በጣራ ገዳም አካባቢ ያሉት ገበሬ የሚያግቱ የትግራይ ሰራዊት ኮት የሚያደርጉ ፋኖች ናቸው እየታዩ ያሉት ደቡብ ጎንደር። እስቲ እንግዲህ በደንብ እናጠነዋለን። በእውነት በደንብ ጥናት ይፈልጋል። እኔ አማራን ካገተ እንግዲህ እኔ አላቅም። አንድ ገበሬ ይዘህ 1.5 ሚሊዮን አምጣ ካላመጣ አርዳሃለሁ የሚል እንግዲህ የትኛው አማራ እንደሆነ እሱን አብረን እናያለን። የጎንደር እመለስበታለሁ፣ ግን አሳሳቢ አይደለም። ጎንደር አያሳስበኝም፣ ጎጃምም አያሳስበኝም። አሁን ባለው ሁኔታ ጎጃሞች ራሳቸው ችግራቸውን ለመፍታት እየተነጋገሩ ስለሆነ አያሳስበኝም። ሸዋ ለይቶለታል። በቀደም ስሰማው ነበር። ለይቶለታል፣ ታውቋል። አሁን መሳይ መኮንን ይደውላል። ሄሎ ታጋይ አበበ ጢሞ፣ አቤት፣ እንዴት ነው ትግሉ? ምን ደረሰ? በጣም አሪፍ ነው መሳይ፣ በጣም አሪፍ ነው። ቃል በቃል አይደለም፣ በጣም አሪፍ ነው። በቀደም እኮ መሳይ ማዳበሪያ ጭኖ እንትን ብሎ አጅቦ የሚሄደውን መከላከያ እኮ አሩን አበላ ነው። በቃ ልክ አገባ ነው። ሙትና ቁስለኛ ያደረግ ነው። ምን ይዞ የሚሄድ ማዳበሪያ ይዞ የሚሄድ እንዲህ አይነት ገበሬ በእውነት ማረስ የሚገባው ከጥበቃ ስራ ላይ አምጥተው የፋኖ መሪ አድርገው በእውነት የአማራ ባንክ የጥበቃ ኃላፊ ሰራተኛ አምጥቶ እዛ የፋኖ መሪ አድርገው ከመሳይ መኮንን ጋር ፖለቲካ ይሰራል። እንግዲህ ተመልከቱ። አሁን ያን የሚሰማ ሰው መከላከያዎቹ አጅበው ማዳበሪያ ሊያደርሱ ሲሄዱ እነሱ ለህዝብ አዝነው ማለት ነው፣ ለገበሬ አዝነው ማለት ነው። ከዛ ይሄኛው ደግሞ ደንቆሮ ማይም መከላከያውን ይዞ ሲሄድ አልነው መታ ነው። እንግዲህ ለህዝብ መቆርቆር ነው። ምን አይነት ፖለቲካ እየሰራ ነው? አይ እስክንድር እግዚአብሔር ይልህ በእውነት እግዚአብሔር ይልህ። ከዛ ደግሞ ሽማግሌዎች ይመጣሉ። እንግዲህ እነንተናን አናግረን ነበር፣ ደግሞ እናንተ ልናናግራችሁ ነው። እኛ ይላል አቤቴሙ፣ እኛ እኮ የእኛ ቡድን እኮ ሁልጊዜ ለእርቅ ክፍት ነው በሩ። እኛ እኮ የእኛ ፋኖ እኮ ኢትዮጵያዊነት በውስጡ ያለ ነው። አባቶቼ እግዚአብሔር ያሳያችሁ። እኛ ማንን እንኳን ወንድሞቻችን ሌላውን አንገፋም። የኛ ስናይፐር ተኳሻችን ኦሮሞ ነው። አማርኛ ቢቆርጡት የማይሰማ ነው። የአማራ ትግል ደስ ብሎኝ ጥሞኝ እናንተን ተቀላቅያለሁ። የዲሽቃ ተኳሻችን ኦሮሞ ነው፣ ጠይቁ። ማነት ስያችን ምናምን ነው። አይመከታው ማሞ እግዚአብሔር ያሳያችሁ። የነመከታው ዲሽቃ ተኳሾች፣ የነመከታው ስናይፐር ተኳሾች ኦሮሞዎች ናቸው። ምን ብለው በቃ አማራ አሳዝኗቸው መጥተው እነሱ ደግሞ የሚዋጉት ከማን ጋር ነው? ከነደሳለኝ ጋር ከአማራው ጋር፣ ከናሰግድ ጋር ከአማራው ጋር። ስናይፐር ተኳሾቹ ምኖች ናቸው? ኦሮሞ። ለነማን አግዘው? ለናቤጢሞ ለነመከራው ማሞ አግዘው። እግዚአብሔር ያሳያቸው። አይ ፖለቲካ እግዚኦ በምህረት እንደው መድኃኒዓለም እንደው ይህንኑ ላይ አትናት በለን። እንግዲህ እንዲህ አይነት የፖለቲካ ድኩማን፣ እንደዚህ አይነት ሰዎች የሚመሩት ፖለቲካ የትም ፈቅ አይልም። የኦሮሞ ስናይፐር ተኳሽ
ከዛ የኦሮሞ ኦነግ ሲመጣበት የኦሮሞ ወታደር ኦነግ ሊመታ፣ ከዛ የኦሮሞማ መከላከያ ሲመጣ የናቤ ጢሞ መከላከያ ሊመታ ከምር እውነቴን ነው፣ ውሸት እንዳይመስላችሁ እለጥፍላችኋለሁ ከፈለኩ። ዋሽ የሚለኝ ካለ ይምጣ። ስለዚህ የሸዋ ፖለቲካ በራሱ ጊዜ እየቦካ ይሄዳል። እነ ፓስተር ዮናስ የሚመሩት ፖለቲካ የትም ፈቅ አይልም ማለት ነው። ወሎ ላይ ነው አሁን ዛሬ ማተኮር የምፈልገው። ወሎ ላይ ችግር አለ። የወሎ ፖለቲካ እንግዲህ እንደምታዩት ነው። አሁን ቢያስተካክሉ ብዬ የምለው የወሎን ፖለቲካ የወሎን ፋኖ የአማራ ፋኖ በወሎን ዜና የሚዘግቡ የአክቲቪስቶችና የዜና ባለሙያዎች ወይም ደግሞ እዛው ያሉ የፒአር ሰዎች የሚሰሩት ነገር ትክክል አይደለም እና አሁን ለምሳሌ የወሎ ቤተ አማራ ልጅ ኢያሱ ኮር የሚባለው በቀደምለት በራሳቸው ቅብጠት በሚሰሩት ዜና የተነሳ በከበባ ተይዘው ግማሹ አስከሬኑ የደረሰኝ ያሳዝናል፣ ግማሾቹ ደግሞ ተማረኩ። የተማረኩትንም ሰዎች ደግሞ ጨፈጨፉ። ስለዚህ መከላከያው በወሎ ዙሪያ ያሉትን በደሴ ዙሪያ ያሉትን ይሄንን አስተዋጽኦ አደረጉ ያላቸውን ገበሬውን ህዝቡን ሰብስቦ ከመቀመጫቸው ተነስተው አጨብጭበው ይሄ የእናንተ ውጤት ነው ያሏቸው። ምክንያቱም በወሎ ላሉ ሙስሊሞች ለዋሃቢስቶቹ ገብተው ነግረዋል። የሚመጡት ፋኖች እስልምናን የሚያጠፉ ሃይማኖት የሚያጠፉ ስለሆነ ባያችሁባቸው ቦታዎቹ ለዲናችሁ ስትሉ ጠቁሟቸው፣ መንገድ አትምሯቸው፣ ከነሱ ጋር አትሁኑ። እነ ሐሰን ከሪሙ እነማ ሁሉ ተለይቷቸዋል፣ እነከሌ ተለይቷቸዋል። በመስጊድ ታውጇል። ፋኖ ጸረ እስላም ነው ተብሎ ስለተነገራቸው ሴቶቹ እርሻ ላይ ያሉት ምን ላይ ያሉት በሙሉ ለመንግስት እንዲሰሩ ተደርገው ፋኖቹ አገር ሰላም ብለው ሲሄዱ ተከበው ተመተዋል። ይህን በማድረግ በኩል ደግሞ ራሱ የህዝብ ግንኙነቱ የሰራው ስራ ትክክል አይደለም። ደሴ ከተማ ከበባ ውስጥ ገባች። የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ከወሎ መዲና ደሴ ከተማ በቅርብ ርቀት የሚገኙ ከተማዎችን ተቆጣጠረ፣ ምንትስዬ እንደዚህ አለ ምናምናም ብለው ዜናው እንዲሰራ አድርገው ይሄንኑ ተቀብለው ደግሞ ኡጋንዳ የተቀመጡት አሜሪካ የተቀመጡት ምኖች አሉ። ልጆቹን በከበባ አስያዙ። ልጆቹ የተያዙትንም የተገደሉት ተገደሉ። የተያዙት ልጆች ደግሞ በቀደምለት መረሸናቸውን ሰማው። ስለዚህ ህፃናትም ወንዶችም ሴቶችም የደሴውን በጣም ስራ ሊሰራበት ይገባል። የወሎ አካባቢውን ፖለቲካ በደንብ ሊሰራበት ይገባል። እንኳን ሌላ ቀርቶ በእነ እስክንድር በኩል ያሉት ወደ ሃይማኖት ለመውሰድ የጣሩ እየለፉ እየደከሙ ነው ያሉት። ምክንያቱም የኦፓል ጉዳይ አለ፣ የወርቅ ጉዳይ አለ። እዚህ ላይ በጋራ የሚሰሩ አሉ እና ጉዳዩ የሀብት ጉዳይም ስለሆነ የወሎ ጉዳይ ጠንካራ ነው። ስለዚህ ወደ ሃይማኖት የገባ ነገር ደግሞ ለመመለስ በጣም 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 አድካሚ ነው። ያን ለማድረግ የተለየ ስትራቴጂ ተጠቅሞ ማህበረሰቡን ሰብስቦ ነግሮ ያለውን ሁኔታ አሳምኖ አስተማማኝ የሆነ የፖለቲካ መተማመን እስካልተፈጠረ ድረስ አሁን ባለው ሁኔታ የወሎ የዋሃቢ እስላሙ ቡድን ፖለቲካ ስራውን ሰርቶ በዛ አካባቢ ያሉትን ወገኖች እያስመታ ነው ማለት ነው፣ እያስመታ ነው። ስለዚህ የነ ምሬ ወዳጆ ቡድን በተለይ ደቡብ ወሎና ወሎ ደሴ ዙሪያ ላይ ባሉት ቦታዎች ላይ ከባድ የሆነ ስትራቴጂ ነድፎ ከዛ ህዝቡን አግኝቶ ለህዝቡ የፖለቲካ ፍልስፍናውን የፖለቲካ የፖለቲካ ስራውን የሚነግርበትን መድረክ መፍጠር የግድ አለበት ማለት ነው። እና በዚህ አይነት ብዙ ልጆቹ ያሳዝናሉ። አሁን
የተረሸኑት የሞቱት ልጆች ያሳዝናሉ። መከላከያም ህዝቡን ያመሰገነው። ሌላ ቦታ ያጣነው ይሄን ነው። ጎንደር ያጣነው ይሄን ነው። ጎጃም ያጣነው ይሄን ነው። ሸዋ ያጣነው ይሄን ነው። እናንተ ግን ልትመሰገኑ ይገባችኋል ብሎ መከላከያ ከመቀመጫው ተነስቶ ነው ያመሰገናቸው የደሴ ዙሪያ ምዕመና እንትን የማህበረሰቡን ማለት ነው። ስለዚህ ያለውን ሁኔታ ከፉገራ ወጥቶ ማለት ነው። ይሄ ዝም ብሎ ምናምን ማለት ሳይሆን እውነታውን ይዞ ያለውን ሀቅ ተነጋግሮ መሬት ላይ ያለውን ችግር ፈቶ ገበሬውን ለእናንተ ነው እያየው ነው። በእውነት በጣም የፖለቲካ ስራ የሚሰሩ ሰዎች እያየው ነው። ዛሬም አንዱን ስሰማ ነበር። የሚናገረው ነገር በጣም የሚገርም ነው። ለህዝቡ እየተናገረ ያለው ነገር ይህንን ማሳመን መቻል አለባቸው። አሁን ይህንን ልጅ እያየሁት ነበር እኔ የአማራ ፋኖ በወሎ እንጀራ መለመን አይቻልም። ቤት አማራ እንጀራ መለመን ክልክል ነው። እንጀራ ማንለምነው ግን ሳይረበን ቀርቶ አይደለም። የአማራን እናት ላለማስቸገር ነው። እንጀራ ሳሰጠን ቀርታ አይደለም። ብንሰዋ እሷ ታለቅስብናለች ነው። የአባወራ ሚስት መቆርቆር ክልክል ነው። አጥር ማፍረስ ክልክል ነው። በእኛ የአማራን ህዝብ አጥር ልንሰራለት ነው የምንፈልገው። ቤት ማፍረስ ክልክል ነው። ቤት ልንሰራለት ነው የምንፈልገው። የሚያደርግብን ነው። ነገር ግን ህዝብ እንደማልን ግርጋዳ ያጠፋም እንደ ጥንቅሻ ገዳ በክር አንለየውም። አማራ ነኝ ብሎ ከመጣ ምን እናደርገዋለን? የሚፈርደን ህዝብ ነው። በዚህ ልክ ነው የፋኖን ትግል እንድታውቁ። ሰርጎ ገብ የሆነ አይደለም ቀርቶ ይሄ ከዚህ ሁሉ ህዝብ እኮ ለብልጽግና የሚሰራ እኮ አንድ ሁለት ሰው አይጠፋም። እኔ እየሰማችሁ ሊሆን ይችላል። የምንመክረው ስለ አማራ ነው። ስሙነ ግን በደምብ የምንናገረው እውነት ነው። ስሙነ በደምብ ውሸት አልተናገርንም። ከዚህ ውስጥ ቆጣውን ከ20 ከ30 ያለፈ የብልጽግና ሰው ይኖራል። በምን እንለየዋለን? ፋኖ ላይ ምን ያለ ሰው ሊኖርብን ይችላል? እንደው ፋኖ በደም ማውላችሁ እንዳትጠሩ አማማታችንን እያወቃችሁልን ለዚህ ከደፍተው ወዲያ ብንገባ ትመጣለህ አንመጣም? ትመጣለህ አይደለ? ወዲያ መቀመጥ ያለበት የእጅ ፍሬ የራያ ልጅ ነው አይደለ? የራስ ከላሊ በላ ልጅ ነው አይደለ? ይህን ህዝብ ይዘን መከላከያ ማስወጣት ያቅተናል እንዴ? እኛ ነፍስ አንገልም ብለናቸዋል። ነፍስ አንገልም። ሊገሉን ስለመጡ ነው የወጣ ነው። ሊተኩሱ ሲመጡ እንተኩሳለን። ይሄ ነው ህዝብን ማግኘት፣ ህዝብን ማስረዳት፣ ህዝብን እንዲህ ማንቃት ያስፈልጋል። የነቃ ህዝብ፣ የተደራጀ ህዝብ፣ የገባው ህዝብ ባንዳ እንኳን ቢኖር አላችሁ እዚህ ውስጥ አለ። የምናገረው ግን እውነት ነው። እንጀራ ስጡን ብለን እንኳን አፈር የሚበሉ አሉ። የሚያሳዝኑ ሙጫ የሚበሉ በለስ የሚበሉ ከብት እያዩ ላም በሞላበት ይህንን ህዝብ ነፃ እናወጣለን ብለን እንደገና እንዴት ይህንን እናቆረቁዘዋለን የሚሉ ይህንን ህዝብ ማንቃት፣ ይህንን ህዝብ ማደራጀት፣ አለመቸኮል፣ የውሸት ዜና አለመስራት፣ መናበብ፣ መነጋገር የግድ ያስፈልጋል። የግድ ያስፈልጋል። በተለይ ደግሞ ኡጋንዳ የተቀመጣችሁ እነ ሙሉጌታ አንበርብር፣ አሜሪካ የተቀመጣችሁት የሮሃ ሚዲያ እነ መዓዛ መሐመድ ህዝቡን የሚያስጠቁር ፋኖን የሚያስጠቁር የሌለ የፈጠራ ቡካት እያቦካችሁ አታስመቱት። የፋኖቹ የህዝብ ግንኙነት የምትሰሩ ሰዎችም አስቀድማችሁ አትቦትረፉ። ሙያ በልብ ነው። ሰው ካሸነፈ ድል ካደረገ በኋላ ያወራል እንጂ ልንከብ ነው፣ ከበናል፣ ልንመጣ ነው፣ ልንሄድ ነው ይባላል እንዴ? ተዘጋጅ ጠብቀኝ ይባላል እንዴ? ይሄ ድድብና ነው። ይሄ ብልግና ነው። ይሄ እዛ ውስጥ ሆኖ ኑ እየመጣን ነው በሉን ግደሉን እንደማለት ነው። ሰው ድሉን ያወራል እንጂ ሰው እንዴት እንዳሸነፈ መጨረሻ ላይ ያወራል እንጂ በቃ እንደዚህ ብለን ልናሸንፍ ነው፣ በእንደዚህ በኩል ልንመጣ ነው እንደዚህ ይላል እንዴ? አይባልም። ከየት መጡ? እንዴት መጡ? ምስጢራዊ ነው መደረግ ያለበት። ስልክ መጠርነፍ አለበት። ወታደሩ ሁሉ ፋኖ ሁሉ ስልክ ይዞ ቻት የሚያደርግ ከሆነ ስልክ ይዞ ቲክቶክ የሚገባ ከሆነ ይሄ ትክክል አይደለም።
ሞጣ እኮ ጫካ ነው ያለው። በእናታችሁ ኮፍያ ጣሉለት፣ አንበሳ ወርዱለት። እንዴት አይነት ጀግና ልጅ መሰላችሁ እያለ እኮ ቲክቶክ እኮ ላይ ቀጥታ እያስገባ እኮ ያስጨፍራል። ይሙት ይኑር የማይታወቅ ሰው እሺ፣ አንበሳ ወረደለት አልወረደለት፣ ይሄ በእውነት በጣም ከባድ ነገር ነው። ስለዚህ የወሎ ያላችሁት በጣም ጥንቃቄ አድርጉ። የሞቱትን ነፍስ ይማር፣ የሞቱትን ነፍስ ይማር። ሌሎቻችሁ ግን ከዚህ በኋላ ያለውን እኔ በርዕሰ አንቀጼም ላይ ጽፋለሁ፣ በዜና መልክም ጽፋለሁ። ይህንን አስተካክሉ። ወሎ ላይ ያላችሁት ያ ሰላም እግዚአብሔር ከእናንተ ጋር። መሞት መነሳት፣ መውደቅ መነሳት ያለ ነው። ነገር ግን በማስተካከል በማረም ህዝቡ ጋር ቀርባችሁ ህዝቡን ሰብስባችሁ በቃ ማንነታችሁን በመግለጽ በማሳየት በማደራጀት በቃ ማኒፌስቶቻችሁን በመንገር ህዝቡን ያዙ። ህዝብን ያልያዘ አያሸንፍም። ህዝብ ላይ የተኮሰ ህዝብን የገፋ ህዝብን የዘረፈ አያሸንፍም። እንደ ጎጃም ፋኖ እንዳትሆኑ ማለት እንደና አስረስ ማሬ እንዳትሆኑ፣ ምንም ነገር እንዳታጡ ማለት ነው። ህዝብን ማክበር፣ ህዝብን መያዝ፣ ህዝብ ላይ መስራት፣ ህዝብን ማገት፣ እንዲህ ህዝብን ምሁራን መግደል፣ መምህራን መግደል፣ ይሄ ከጠላት በላይ ጠላት ነው። ስለዚህ የአማራ ፋኖ ፖለቲካ በዚህ መልኩ እንዲታይ እንፈልጋለን። የመጨረሻው የእፎይ ነው። ብዙ አንቆይበትም፣ እሱን እናገራለን። ሰው አለ ግን ሰው አለ። የእነ እፎይ የእነ እሸቱ ጉዳይ ነው የሚነሳው። አለን ይበሉ እስቲ ከፈት አድርጉላቸው። አላችሁ ወይ እፎይ እስቲ እፎይ ነኝ በሉ እስቲ ብላችሁ እፎይ ብላችሁ ጻፉ። እስቲ እፎይ ብላችሁ ጻፉ። አሁን ስለ እነ እፎይ ነው የምንናገረው። በዛ ውስጥ ደግሞ እነ እሸቱ የሚባሉ እነ ወሃቢ እነሱን ቆንበጭ እናረጋቸዋለን። አለን እፎይ ብላችሁ ጻፉ። እስቲ እፎይ ብላችሁ ጻፉ። እኔም እፎይ ነኝ ብላችሁ ጻፉ። እፎይ ወይም ደግሞ እኔ እፎይ ነኝ እንኳን ባትሉ እፎይ በሉ እስቲ በሉ። 100,000 ኮፒ ሊንክ ሼር 100,000 2 ሚሊዮን ታፕ 2 ሚሊዮን ውጭ ያላችሁ ገባ በሉ። እኔ እፎይ ነኝ ብላችሁ ጻፉ። ገባ በሉ። ገባ በሉ። አሁን የፋኖ ጉዳይ አልቋል። አሁን አንድ የሚያደርግ የሃይማኖት ጉዳይ ነው የመጣው። ገባ በየአይነቱ ነው እኮ እኔ ጋር ገባ ውጭ ያላችሁ እፎይ በሉ። እኔም እፎይ ነኝ በሉ። እፎይ በሉ። እኔም እፎይ በሉ። እንደ ድሮ አስበልቶ እንደ ድሮ አጋፍጦ እንደነ ዲያቆን ቢኒያም እዳህን ተወጣ ችግርን ተወጣ እዛው ራስን ቻል የሚባል የለም። እኔም እፎይ ነኝ በል። ግባ ውጭ ያለ ወደ ውስጥና ኮፒ ሊንክ ሼር 100 ሪፖርት አሁን ነው የሚመጣው። ገባ 2 ሚሊዮን ውጭ ያላችሁት ብትገቡና ታፕ ብታደርጉ እኮ 2 ሚሊዮን ይገባል። ቶሎ በል ውጭ ያላችሁ ገባ በል። እኔም እፎይ ነኝ በል። እፎይ ነኝ በል። እኔም ውሃ ልጠጣ እስከዛ እፎይ ልበል። እፎይ እኔም እፎይ ነኝ። ራሱ ጻፈ። ይኸውላችሁ ተመልከቱ። ራሱ ቲክቶክ ሞስት ሴንት እኔም እፎይ ነኝ የሚል አለ። በጣም ብዙ ሰው እፎይ ነኝ እያለ የጻፈ ነው አለ። ግቡና ጻፉ። አትፍራ፣ አትንበቁበቅ፣ ሽንታም አትሁን። ገብተህ ጻፍ። እኔም እፎይ ነኝ በል። እፎይ በል እስቲ እፎይ በል። እኔ ለወንድሜ ካልቆምኩ ማን ነው የሚቆመው? ሙሉጌታ እናመሰግናለን። እፎይ ነኝ በል። ግባና እፎይ ነኝ በል። አፄ ፍቅሩ ቢኒ እውነት እናመሰግናለን። አበባ እፎይ ነኝ በል። እፎይ ቀብረር ልበል። እኔም እፎይ እኔም እፎይ ነኝ።
እፎይ 88,000 ነው። ኮፒ ሊንክ ሼር 100,000 ግባ 100,000 ግባ። ታፕ 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 አንድ ሰው 100 ጊዜ 100 ጊዜ ታፕ 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 2500 ሰው አለ። ታፕ 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 ዘመድኩን የሚለው አጠገብ ደግሞ 289 የልብ ቅርጿ ነካ ነካ አርጓት እስቲ ጭንቅላቴ ነካ ነካ የልብ ቅርጽ እኔ እዚህ አናቴ ላይ ይዝለል የልብ ቅርጽ ዳይ 100,000 1.8 ሚሊዮን ታፕ 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 ታባርክ ታባርክ። እናመሰግናለን አብሰር እናመሰግናለን። አዎ 290 ገብቷል። ልብ ቅርጿ ነካ አርጓት እዚህ ዘመድኩን የሚለው ጋር 92 ገብቷል። የልብ ቅርጿ ነካ 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 አለቀ አናቴ ላይ። እናመሰግናለን እናመሰግናለን። ልብ ብላችሁ ትሰሙኛላችሁ። ልብ ብላችሁ ትሰሙኛላችሁ። ይበቃል ይበቃል። ኮመንቱን ዝጉ እሺ። ስጦታ ምናምኑ አበባው ይቁም። አሁን የልብ ቅርጹ ይቁም። አሁን ኮመንት ይዘጋ የመጨረሻው። አዎ እንግዲህ እንደምታዩት በኢትዮጵያ ውስጥ አዲስ አብዮት ነው የተቀሰቀሰው። አዲስ አብዮት ነው የመጣው። ከዚህ በፊት ብዙዎቻችን ሞክረነዋል። ብዙዎቻችን ግን የሞከርነው ነገር ውጤት ቢያመጣም ነገር ግን ተቃዋሚያችን የራሳችን ሰዎች ነበሩ የሚቃወሙን። ሰዳቢዎቻችን፣ አጋፋጮቻችን የራሳችን ሰዎች ነበሩ። ደፍረን የምንጋፈጣቸውን ሰዎች የሚያመለክቱብን የሚያዘጉብን የኛው ሰዎች ነበሩ። በክርስቲያኖች ላይ በኦርቶዶክሳውያን ላይ የሚደረገውን ነገር በማድረጋችን ዛሬ የሚብሰከሰኩት እነ ደራሲና ጋዜጠኛ ማን ነው ገጣሚ እነ ዮሐንስ ሞላን የመሰሉ እንዴት አይነት የመሰለ ወዳጄ እንዴት ወሃቢ ይነካል፣ እንዴት እነዚህ ገዳዮች ይተቻሉ በሚል ለዩቲዩብ ሪፖርት የሚያደርግ ቡድን አቋቁመው ዘመድኩንን እንዲያርጋችሁ ሪፖርት አድርጉት ይላል። ግን እሱ ኦርቶዶክስ ነው፣ እሱ ክርስቲያን ነው። የኔን ንዴት፣ የኔን እልህ፣ የኔን ብሶት ማየት ሲገባው እሱ ያንን በመፍጠር ያን በማድረግ ሲያሳድም ነበር። የራሳችን ለሰውም ቤተሰቦቹ ጠላት ይሆኑበታል። የራሳችን ሰዎች ጠላት በመሆን ማለት ልጅ ዲያቆን ቢኒያም የሚረዳው የሚያግዘው ሰው ጠፍቶ ያንን የነ ማነው ስሙ የሚባለው የወፍራሙን ገተት እናት አባቱን ሲያስቸግር የኖረ ሲሰርቅ የኖረ አሁን የእስልምና ተከራካሪ ነኝ የሚለው አቡ ካሂር ነው አቡ ዳሂር የሚባለውን ሰው በመሞገቱ የሚደርስለት ጠፍቶ የደረሰበትን ታውቃላችሁ። አሁን ግን የመጣው ትውልድ ደግሞ ከሁላችንም የተማረ ከሁላችንም ነገሩ የገባው ትውልድ ተፈጥሮ ነው የመጣው። እስልምናን በሚመለከት የእስልምና ጸሐፊ ነን የእስልምና ኡስታዝ ነን የሚሉ ሰዎች ከነ አህመድ ዲዳት ከነ ዶክተር ዛኪር ጀምሮ በአፍም በመጽሐፍም በሲዲም በመጽሐፍም እኛ አምላካችን የምንለውን እኛ ጌታችን የምንለውን እኛ ፈጣሪያችን የምንለውን በኢየሱስ ክርስቶስ ላይ ክብር ምስጋና ይድረሰውና መጽሐፍ እየጻፉ እውን ኢየሱስ አምላክ ነውን? እውን ኢየሱስ እንደዚህ ነውን? እውን እንደዚህ ነውን? እያሉ ከስንትና ስንት መጽሐፍት በላይ በመጽሐፍ የራሳቸውን ፖለቲካ ሲሰሩ ቆይተዋል። ዛሬ የእስልምና ኮሚቴ የመጅሊሱ ባለስልጣን የሆነው አህመዲን ጀበል የሚባለው የሃቢዩ ኢየሱስ ክርስቶስ ላይ 300 ምናምን ጥያቄ አለኝ ብሎ ጽፏል። የነሱ ሰዎች የተባሉ በሙሉ ክፍታፋቸውን፣ ልቃፋቸውን፣ ስዳፋቸውን፣ ብዕራቸውን ተፍተውብናል። እጅ እየጠመዘዘ ጉልበተኛ መስሎ አፈር ሲያበላ ኖሯል። እነሱ ሲናገሩ የሚናገራቸው የለም። እነሱ ሲያመጡ እኛ ጋር
ይስጣቸው። በሰላም እንኑርበት። ጥቂት በጥባጮች ናቸው። እኔ ከወይዘሮ ፋጡማ ጋር ይኸው 40 ዓመቴ ከአቶ ሸምሱ ጋር 60 ዓመቴ እኔ ምን የሚል የምንን ደካማ ጎን በማየት ኃይል በማደራጀት በማስፈራራት በመጮህ ሚዲያ በመያዝ ተቋማትን በመያዝ በማስደንገጥ ገብቶ በመሄድ በማለቃቀስ ተጨቆን፣ ተበደል፣ ተገደል፣ ተገፋን፣ ተሰደን በማለት ምን ችክ በማለት እስካሁን የኳስ ብልጫው እነሱ ይህን ሁላ መጽሐፍ ሲጽፉ ለእነሱ መልስ የሰጠ ሰው የለም። እነ ዋሂድ የሚባል ሰው አቡነ ገብርኤል ያስተማሩኝ የሚል ኦርቶዶክስ ነኝ የሚል ከዛ ጴንጤ የሆነ ኦርቶዶክስንም ሳይ አያበላውም ጴንጤንም ሳይ አላበላውም። አሁን እስላም ሆኖ በእስልምና እኔ አሰለጥናለሁ ኦርቶዶክስን የሚመታ ጴንጤን የሚመታ ብሎ እነሱ ደግሞ ኦርቶዶክስን የሚመታላቸው የሚሰብርላቸው ስለሚፈልጉ ይሄንን ደደብ ኦርቶዶክስ የነበረ ቀጥረው ዛሬ ኦርቶዶክስ ቤተክርስቲያን በዚህ አቡነ ገብርኤል አስተምረውኛል በሚል ከሃዲ ትሰደባለች ማለት ነው። ለሱ መልስ ስንሳጥ እስልምናም አብሮ ይወቀጣል ማለት ነው። እነሱ በዚህ መጠን ነው። ይሄ ቄስ ነው፣ ተመልከቱት። ይሄ ጓደኛዬ ነው፣ ቄስ ነው። ቀሲስ ታጋይ ይባላል። እንዴት አይነት ወንድሜ መሰላችሁ! ግን ስሙት። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነ ሰለሌ አሰላሙ ምናምን ይላል። እንግዲህ ተመልከቱ። ምን አገባው? እነሱ ኢየሱስ ጌታ ነው ይላሉ እንዴ? እና ኢየሱስ ክርስቶስ ጌታ ነው ይላሉ እንዴ? አንድ እስላም ኢየሱስ ጌታ ነው ኢየሱስ አምላክ ነው ይላል እንዴ? ይሄ ሆዳምነት ነው። ሆዳም አንብ እንኳን ቢባል አላነብም። መሐመድን እንደዚህ ማለት የለባቸው ማለት ይገባል እንጂ ሰላምና ክብር በሳቸው ላይ ውረድ ይላል እንዴ? ከዛ መጥቶ ነገ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ አሐዱ አብ ብሎ ሊያቆርብ ነው። እንዲህ አይነት ሆዳም ተፈጥሮብን እንዲህ አይነት እንትን የተፈጠረብን እነሱ ተመልከቱ። ይህን ሁሉ መጽሐፍ ጽፈዋል። ይህን ሁሉ ስክሪንሻት አድርጋችሁ አስቀሩ። ይህን ሁሉ መጽሐፍ ጽፈዋል በክርስትና ላይ በእኛ በክርስትና ሃይማኖት ላይ ይህን ጽፈዋል። የተደበቀው እውነት ብለው ኢየሱስን ፈጣሪ ነው ወይ ብለው የኢየሱስ ምንነትና ማንነት ብለው ከመቶ በላይ የመጽሐፍ ቅዱስ ግጭቶች ብለው የመጽሐፍ ቅዱስ መበረዝና እስላማዊ እይታው ብለው እስራኤላዊ ሳቤ ብለው ስህተትን መመለስ ብለው ክርስቶስ ማን ነው 300 ወሳኝ ጥያቄዎች በአህመዲን ጀበል ብለው የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ብለው መሸወድ እስከ መቼ ብለው ስህተትን መመለስ ብለው ኦሪት ወንጌልና ቁርአን ብለው አልገደሉትም አልሰቀሉትም በእንተ ስቅለት ብለው ያውን በግዕዝ ሁላ እቀብተ እምነት እኮ ሁላ ይላሉ። እነዚህ አያፍሩ። መጽሐፍ ቅዱስ ይናገር ብለው እንግዲህ ይሄንን ሁሉ እንደምትመለከቱት ይሄንን ሁሉ እዩት። ይሄንን ሁሉ ኮተት ይሄንን ሁሉ በሲዲ በመጽሐፍ ጽፈው አፋቸውን አላቀዋል። አንድም የመንግስት ሰው አንድም አክቲቪስት አንድም ጋዜጠኛ አንድም ማንም ለነዚህ ሰዎች የተናገረ የለም። በመጽሐፍ መልስ የሰጡ 2 ሰዎችን አስታውሳለሁ። 3 ትነግሩኛላችሁ። አሁን ማህበረ ቅዱሳን ለአህመዲን ጀበል ከመመለሱ በቀር 2 ሰዎች፣ አንድ በአካል የወጣ ሰው አውቃለሁ፣ 2 ደግሞ በመጽሐፍ የጻፉ በራሳቸው ስም የወጡ አካል። አንደኛው አለማየሁ ሞገስ ረዳት ፕሮፌሰር በረከታቸው ይደርብን እና አለማየሁ ሞገስ ለምን አልሰለምኩም ብለው ጽፈዋል።
ያንን የጻፉት እነ አህመዲን ዲዳት በጻፉት በኢየሱስ ክርስቶስ ላይ በጻፉት ጽርፈት የተነሳ እነሱ በኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ ኦኬ የኔ ጌታ የኔ አምላክ ላይ እንዲህ ጥያቄ ካላችሁ እኔ ደግሞ የእናንተ ነብይ ላይ ጥያቄ አለኝ ብለው እነሱ በእኔ መጽሐፍ ቅዱስ ላይ ጥያቄ ካላችሁ እኔ ደግሞ በእናንተ ቁርአን ላይ ጥያቄ አለኝ ብለው ለምን አልሰለምኩም የሚለውን ጽፈዋል። በወቅቱ አህመድ የትራንስፖርት ሚኒስትር የነበረው ሱማሌው ሰውዬ አብዱል መጂድ ምናምን የሚባለው ሰው እስኪያናግራቸው ፍርድ ቤት እስኪከሰሱ ድረስ አድራሻቸውን ጽፈው መጽሐፋቸው ተፈልጎ ተቃጥሎ እሳቸው በድፍረት አድራሻ የኔ ክርስቶስ ነኝ ብለው እስኪናገሩ ድረስ ጽፈዋል። ሌላ አባ ኪዳነ ማርያም ጽፈዋል። በመድረክ ላይ ደግሞ ምህረተአብ አሰፋ መምህር ምህረተአብ አሰፋና መምህር ታሪኩ አበራ አሁን እንግሊዝ ይሁን አሜሪካ ያለ እነሱ ደግሞ በጣም በትኩረት ሰጥተዋል። ያሬድ ገብረ ዮሐንስ የሚባል ደግሞ በብዕር ስም አሁን ጴንጤ ሆኗል መሰለኝ ታድሶ በጣም ጎበዝ ልጅ ነበር በእውነት እሱ በብዕር ስም መጽሐፉን አስታውሳል። ከዚህ ውጭ ምንም ነገር የለም። በአካል ለመጀመሪያ ጊዜ የተገለጸው ዲያቆን ቢንያም ነው። ዲያቆን ቢንያምም ከለላ አጣ፣ የሚያግዘው አጣ። ቤተ ክህነቱም አላግዛ አለው። ቤተ ክህነቱ የፈሪ የሆዳም ስብስብ ስለሆነ እኛ ያገባንም ከእነሱ ጋር ማን ይጋጫል ምናምን በሚል የእነሱን ጩኸት ፈርቶ ከለላ አልሰጠውም። ዛሬ በየበረሃው የሚንከራተት ልጅ ሆኗል ማለት ነው። ከዛ በኋላ እንግዲህ አሁን ስዳደጉ ነው። በጣም አበዙት። አፈሉ አይገልጻቸው። እንደውም አሁን ደግሞ በቀደም ዕለት እንግዲህ በኦሮሚያ ውስጥ በተለይ በገጠሩ ውስጥ እንዲህ እያሉ ሁላ መምጣት ጀመሩ። በሚያሳዝን ሁኔታ ማለት ነው። ምንም ብትል እነሱ አይለቁም፣ ምንም ብትል አይመለሱልም። ስሟቸው በመስጊድ ውስጥ ነው። ያው እንግዲህ ይሄ መስጊድ ውስጥ ነው። ትሰሙታላችሁ። በነቢያቶቻችን ስም እንግዲህ እስልምና በ531 አካባቢ መጣ ነው። በአምስተኛው ክፍለ ዘመን ክርስትና ይቀድመዋል። ይሄ ከኋላ የመጣው ሰውዬ የእኛን ነቢያቶች ከዚህ በኋላ በኢትዮጵያ ውስጥ ኢየሱስ ኢሳ የምንለውን እኛ ኢየሱስ የሚሉትን ይላል። ይህን ሁሉ መንጋ፣ ይህንን ሁሉ ጎረምሳ፣ ይህንን ሁሉ ሽማግሌ፣ ይህንን ሁሉ ወንድ በመስጊድ ሰብስቦ በአደባባይ ነው እንግዲህ ቃል የሚያስገባቸው። በፕሮጀክተር ስልጠና ተሰጥቷቸው ሼኩ ነው ተነስቶ ይህን የሚለው ስሙ። ሙሴን ሙሳ የሚሉ ነቢይ ኢብራሂምን አብርሃም ብሎ መጥራት በሀገር ውስጥና በውጭ ሀገር ልብ በሉ፣ በውጭ ሀገር እንዲህ ማድረግ ይቁምልን። ኢየሱስን ከዛሬ ጀምሮ ኢሳ የምንለውን እኛ ኢየሱስ ብለው፣ ሙሳ የምንለውን ሙሴ ብለው፣ ኢብራሂም የምንለው አብርሃም ብለው፣ ዳዊት የምንለውን ዳዊት ብለው በሀገር ውስጥና በውጭ ሀገር እንዲህ ብለው የሚጠሩት ከዛሬ ጀምሮ ይቁምልን። እነዚህን ነቢያቶቻችንን ከዛሬ ጀምሮ ነቢይ ኢሳን ኢየሱስ በሚል የቀየረ ነቢይ ሙሳን በሙሴ የቀየረ ነቢይ ኢብራሂም የሚባለውን አብርሃም ብሎ የጠራ የኛ ነው የሚል ካለ የሚል ሰው ካለ ሰውየው እስላም አይደለም ክርስቲያን ሆኖ እንኳን ከዛሬ ጀምሮ
ሙሳን ሙሴ የሚል፣ ኢሳን ኢየሱስ የሚል፣ ኢብራሂምን አብርሃም የሚል፣ ዳዊትን ዳውድን ዳዊት የሚል ኃላፊነቱን ራሱ ይውሰድ። ኃላፊነቱን መውሰድ ካልቻለ በነቢያቶቻችን ስም የሚካሄደው የፖለቲካ እንትን አላሁ አክበር አለ። አላሁ አክበር አለ። በኢትዮጵያ ውስጥ አይደለም በውጭ ሀገር ያለ ሰው ከዚህ በኋላ እንደዚህ የሚል ይህ ስልጠና በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተደረገ ነው። አፍልተዋል። የሚሰራቸውን የሚያደርጋቸውን ያሳጣቸው። እነፎይ የመጡት ከዚህ በኋላ ነው። እንግዲህ ምንድነው እየተዘጋጀ ያለው? ከዚህ በኋላ አገሪቷን አረብ ለማድረግ ነው እየተራወጡ ያሉት። እውነት ነው። የሚረዱን አረቦቹ ናቸው። ቦምብ የሚያቀብሉን አረቦቹ ናቸው። ድሮን የሚሰጡን አረቦቹ ናቸው። ቤተመንግስት የሚያሳድሉልን አረቦች ናቸው። ቤተመንግስቱን መስገጃ አድርገውታል። አረቦቹ ናቸው አድርገውታል። የቀን መቁጠሪያውን እየቀየሩት ነው። ዓመተ ምሕረት የሚለው ይቅር ብለዋል። ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ። በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን፣ ቂርቆስ የሚባለውን፣ ቀራኒዮ መድኃኔዓለም የሚባለውን ሆስፒታሎች፣ ቅዱስ ጴጥሮስ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል የሚባለውን ለእኛም ይጠራልን። በቃ በግራኛ አመድ በምንትስዬ ይሁንልን። የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምሕረት የሚባለው ኢትዮጵያ ውስጥ አይሰራም። ዓመተ ምሕረት የሚባል የለም። የሂጅራው የሚግባልን። በቃ በባንዲራ ስምምነት የለንም። እስላም ማየት የሚፈልገው ባንዲራና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም። ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ፣ ጥቁር፣ ቀይ ምናምን ነገር ነው እንጂ አረንጓዴ፣ ቢጫ፣ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው። እነሱ በዚህ መጠን ተዘጋጅተዋል። ባንክ ከፍተዋል። ባንክ ተፈቅዶላቸዋል። ገንዘብ አላቸው። ኢኮኖሚውን ተቆጣጥረዋል። ምን ብለዋል? ምንም ችግር የለባቸው። ስለሆነች ድፍረታቸው የድፍረታቸው ጥግ እዚህ ደረጃ ተደርሷል። ገጠር ላይ ሰባኪዎቻቸውን ይዘው እንደምትመለከቱት አሁን የምናምን አይደለም። ገጠር ላይ ሰባኪዎቻቸውን ይዘው እናያለን፣ እንመለከታለን። ዝም ብላችሁ ነው የምታዩት። ቴሌግራሜ ላይ የለጠፍኩላችሁ ናቸው። ትልልቆች ናቸው። ሼኮቻቸው ናቸው ይህን የሚናገሩት፣ ይህን የሚያወሩት። ገበሬውን ሰብስበው ያልተለመደ ጠባይ አምጥተዋል። ቢላዋ ስለው አስቀምጠዋል። ጎረቤት ያለው ያደረገውን አታውቀው። በፊት ጓደኞቻችን የምትሏቸው ሰዎች ወሃቢ ከሆኑ በኋላ አሁን እያመጡ ያለው ነገር ከባድ ነው። ስሙት። የገጠር ነው ይሄ። ሙስሊም አይደለም፣ ጴንጤ ነው፣ ኦርቶዶክስ ነው፣ ካቶሊክ ነው የሚል ካለ በመረጃ ይምጣ። እስኪ በመረጃ አንድ ከመጣፉ አንድ ሰው የለም። የትኛውም ዓለም ላይ የትም ቦታ ሂዱ፣ ኢየሱስ ክርስቶስ ሃይማኖቱ ምንድን ነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድን ነው? የሚከራከር ጀግና ካለ ይምጣ። ይኸው ግልጽ ነው። እኛ እኮ በመረጃ ነው፣ በማስፈራራት ሳይሆን በመረጃ ነው። ሸረዐ ለኩም ሚነ ዲኒ ማ ወሳ ብሂ ኑሐን ወለዚ አውሀይና ኢለይክ ወማ ወሰይና ብሂ ኢብራሂማ ወሙሳ ወኢሳ። ኢየሱስንም ጨምሮ እኮ ነው የሙስሊሙ ተውሂድ። እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ብለን የምናወራ ሃይማኖት የነቢ ኑህ ነው ወይም ኖሃ፣ የነቢ ኢብራሂም ነው ወይም አብርሃም፣ የነቢ ሙሳ ነው ወይም ሞሴ፣ የነቢ ኢሳ ነው ወይም ኢየሱስ ነው። ኢየሱስ ራሱ ሙስሊም ነው። ከዚህ በኋላ ኢየሱስን ውሰዱ፣ ጊዜ አልፎበታል። ኤክስፓየርድ ነው። ይሄ በመንደር ውስጥ የሚሰሩ ምን አይደለም። በሀገር ደረጃ ፕላን አውጥተው እቅድ አውጥተው ገጠር ገብተው እያደረጉት ያለው ፕሮጀክት ነው። ማን ይስማን ስንናገር እንደ በጥባጭ
ስንናገር እንደ ሾከኛ እንታያለን። ከራሱ ከወሃቢው በላይ ዘመድኩን ላይ ጥሬ ካካውን የሚዘፈልለው ኦርቶዶክስ ነኝ የሚል ባለማተብ ነኝ የሚል ቤተ ክህነት የሚሰራ አዲስ አበባ መኖሩ መቀመጡ ብቻውን ሴፍ የሆነለት ልጆቹን እያሳደገ የሚመስለው ሃይማኖት የሌለው እምነት የሌለው ሃይማኖቱን እንደ መንግስት ስራ የሚቆጥር ቄስ፣ ዲያቆን፣ ሰባኪ ነኝ የሚል እንዲህ አይነት ሾካካ ሁሉ ተሞልቶ እንዴት ማን ያዳምጠን? እነሱ ይናበባሉ፣ እነሱ ይናገራሉ። ባጠፉት ጥፋት በሚሉት ነገር እነሱ ብቻ የሚናገሩት እንዲሰማ ያደርጋሉ። ከዚህ በኩል መልስ ሊሰጥ የሚነሳው ያሸማቅቃሉ። ከነሱ የበለጠ የኛ ሰዎች ጣልቃ እየገቡ አፈር ከደቼ ያበሉናል። አሁን ይሄ ብቻ አይደለም፣ ወጥተዋል፣ አደባባይ ላይ ወጥተዋል። አሁን እንደ ጴንጤው ስፒከር ይዘው አደባባይ መስጊዱ አልበቃቸው ብሎ ከመስጊዱ አልፈው ከመስጊዱ ወጥተው ዛሬ በአደባባይ ላይ ደግሞ እንዲህ እያሉ በመስበክ ላይ ናቸው። በመስበክ ላይ አደባባይ ላይ ወጥተው በመስበክ ላይ ናቸው። ወደድክም ጠላህም አመንክም አላመንክም እያደረጉት ያለው ነገር ይሄን ነው። አደባባይ ላይ ወጥተው ማለት ነው። ይኸው ማየት ትችላላችሁ። ይኸው አደባባይ ላይ ወጥተው ቤተክርስቲያን ፊት ለፊት ስፒከር አቁመው ህዝብ እየሰበሰበ ኢየሱስ ብለን የምንጠራው ነብይ ነው። በእስልምና ትክክለኛ ነብይ ወደ ኢስላም ሲጣራ የነበረ ነብይ ነው። ነብይ ነኝ እያለ ጌታ ነው ማለት ከባድ የሆነ ኃጢአት ነው። እሱ የመጣው ፕሮፌት ኦፍ አላህ ነው። የአላህ መልእክተኛ ነው። ነቢዩላህ ዒሳ አንቀልባ ላይ ከተናገረው ንግግሮች ሳነሳላችሁ ኢኒ አብዱላህ አለ። የመጀመሪያው ንግግር እኔ የአላህ ባሪያ ነኝ አለ። የአላህ ባሪያ ከሆነ ምን አይደለም ማለት ነው? ህዝቦች ምን ማለት ነው? የአላህ ባሪያ ነኝ ካለ ምንድን ነው? ማን ነው ይህን ድፍረት የሰጣቸው? ስለ ቁርአን ስለ ሀዲሳቸው የሚያስተምሩት አጥተው ነው ወይ? ከመስጊድ ወጥተው አደባባይ ላይ ስፒከር ላይ ሆነው እኔ አምላክ የምለውን እኔ ጌታ የምለውን በዚህ መጠን ይሄ ውርደት አይደለም? ይሄ ማዋረድ አይደለም? ይሄ ስድብ አይደለም ወይ? እሺ በዚህ መጠን አንድ ሰው ወጥቶ መሐመድ እንዲህ ነው መሐመድ እንዲያ ነው ብሎ ስፒከር ይዞ መናገር ይችላል ወይ? መናገር ይችላል ወይ? ለዚህ ኢየሱስን በዚህ የመግለጽ መብት ቁርአን ነግሮኛል፣ ሐዲስ ነግሮኛል፣ ኢየሱስ እንዲህ ነው ብሎኛል ብሎ በተናገረው ተነስቶ ሌላውን ትቶ ቁርአንና ሐዲሱን ጠቅሶ መሐመድ እንደዚህ ነው መሐመድ እንደዚያ ነው ብሎ ለመናገር መብት አለው ወይ? መንግስቱን ስለተቆጣጠሩ አብይ አህመድ ጴንጤነቱ እንጀራው እስልምናው ህይወቱ ነው። አረቦቹ የቀጠሩት፣ አረቦቹ የሚከፍሉት፣ አረቦቹ የሚነዱት፣ አረቦቹ ብሩን ገንዘቡን የሚያፈሱለት ይህችን ሀገር ሽባ አድርጎ በሸሪያ ህግ ለማስተዳደር በሰሜን ያሉትን ህዝቦች ኦርቶዶክሳውያን የሆኑትን በሙሉ ቀጥቅጦ ለማጥፋት ነው። ሌላ ምንም አይነት ነገር የለውም። ወደድክም ጠላህም ይኸው ነው። ይህን ማየት ይህን ማወቅ አስፈላጊ ልታውቁ ይገባል። እያንዳንዱ ሰው ሊነቃ ይገባል። እያንዳንዱ ሰው ሊረዳ ይገባል። ብትደብቀው ብትሸፍነው የምታስቀረው ነገር አይደለም። እውነቱ ይሄ ነው። አሁን ጴንጤዎቹ ኦርቶዶክስ ስለተሰደበባቸው ብቻ፣ ኦርቶዶክስ ስለተዋረደችባቸው ብቻ፣ ገዳማት ስለተቃጠሉ፣ ካህናት ስለታረዱ፣ መነኮሳት ስለታረዱ፣ የኦርቶዶክስ ቁጥር ስለቀነሰላቸው ምናምን ብለው ያስባሉ። ለወሃቢ እስላሚስቶቹ ተገርደው ማለት ነው። እነሱ በዓል ላይ እነሱ ፈጢራ ላይ ምናምን ተገኝተው እነዛም ደግሞ እነዛ ጋር ተገኝተው አንበሳዋ ሚዳቋን እያባበለቻት ማለት ነው ይበሏቸዋል። አንድ ቀን ያሳል እናት ቤተ ክርስቲያን ናት ገትራ ያዘቻቸው እንጂ እነዚህኞቹ ወሃቢስቶቹ አውሬዎች ናቸው። ወሃቢስቶቹ ለራሱ ለኦሪጂናሉ እስላም የሚመለሱ አይደሉም። እየቀጠቀጧቸው ነው።
መስጊዶቻቸውን እየወረሱ ዛሬ እፎይን የሚሰድቡ ነብያችን ተነካ ነብያችን ክብሩ ተነካ የሚሉት ወሃቢስቶች ለነብዩ መሐመድ ውዳሴ የሚያቀርቡ የኢትዮጵያን ሙስሊሞች መስጊዳቸው ውስጥ ገብተው እሬቻቸውን እያበሉ ነው። ተመልከቱ፣ ቅድም የለጠፍኩላችሁን ተመልከቱ። የዛሬ 15 ቀን ነው አፈር ከደቼ ያበሏቸው እስላሞቹ ማለት ወልዲያ ላይ ማነው ኮምቦልቻ ላይ እሬቻቸውን እያበሏቸው ነው። ይሄ የኦሮሞ ወሃቢስት እስላሙ ጋንግስተር ሆኗል። ፖሊስ በእጁ ነው፣ ወታደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችዋ ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን፣ እስቲ ኢቢሲን ተመልከቱ፣ እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው። የነሱ እንትናቸው ማለት በጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ፣ የኢትዮጵያ ዜና አገልግሎት እንደዚህ ያደረገ፣ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ፣ የአዋሽ ባንክ ለአፍጢር እንትን አደረገ፣ የኢትዮጵያ ንግድ ባንክ እንትን አደረገ፣ አየር መንገዱ የኢፍጣር ፕሮግራም አዘጋጀ፣ የእንትና ክልል ኢፍጣር አዘጋጀ፣ ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እንዲሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸጥ የነሱ ደጋፊ ሆነው ቁጭ ይዋሿቸው አይደለም፣ የምታዩት ነገር ነው። ተጨቆን ያሉት ሰዎች አሁን አምተዋል። ስለዚህ እኛ ይህንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። እነሱ ሲነኩ ቱርክ መግለጫ ታውጣላቸዋለች፣ እንደዚህ ምናምን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን። ይህ ጸብ አይደለም፣ ጸባጫሪነት አይደለም። የኔ ጌታ፣ የኔ ኢየሱስ፣ የኔ መድኃኒት፣ የኔ አምላክ በአደባባይ ላይ ወጥቶ እንዲህ ሲለፋደድበት፣ እንዲህ ክፍት አፉን ሲከፍትበት፣ እንዲህ ሲያቀረሽበት እኔ እሱ ነቢይ ትክክል አይደለም ነቢይ እሱ እኮ እንዲህ ነው ብዬ ስላልኩ እኔ እንደ ወንጀለኛ የምታይበት ምክንያት የለም። እሱ እየሰደበኝ፣ እሱ እያዋረደኝ፣ የኔ አምላክ እየተዋረደ የእሱ ነቢይ እየከበረ የሚኖርበት አንዳችን ምክንያት የለም። የንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር፣ የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ፣ ለምን ተገለጠ ካልሆነ በስተቀር አንዳችም ስድብ፣ አንዳችም ነገር አላነሳባቸው፣ አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር እችላለሁ። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን። እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። ከኔ ጋር ነው ሰው? እስቲ ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ለእሸቱ ስለምመጣበት ነው። ኮሜዲ ነው የሆነ እመጣለታለሁ። እስቲ ከፈታ አድርጊልኝ ኮሜንቱን ሊየው። ሰው የሌለ ስለሚመስለኝ ነው። አለ ሰው ታፕ
2 ሚሊዮን 500 ሺህ እኔ አልደከመኝም። እኔ እንደዚህ ምጮኸው ስንት ሰዓት ተቀምጬ ምጮህ አልደከመኝም። ታፕ ነገን ቆራርጠው የሚሸቅሉ የሚበሉ አሉ በጣም ብዙ። የብዙ ሰው እንጀራ ነኝ እኮ እኔ። ውጭ ያላችሁ ገባ አትፍራ፣ ገባ በል። ሴኩሪቲ የሌላችሁም ተኛችሁ እንዴ እናንተ ሴኩሪቲዎች? እኔ ከፍተዋለሁ። አላችሁ ወይ? አንድ 4 ሰው አለው ይበል። አለን። ያኑራችሁ። ታፕ ስለ መብት ነው የማወራው። የማንንም እምነት አንነካምኛ። የማንንም የኔን ጌታ ነክቶ የእሱን ቅቤ እንድቀባለት የሚፈልግ ካለ ግን እሱ ተሳስቷል። በእውነት በጣም ትልቅ ስህተት ነው። እሱ ተሳስቷል። እነፎይ የገለጡት እውነት ነው። እነሱ ያሉትን ነው እንግዲህ እዩት ብለው ያሉት ማለት ነው። ግሩም ኤርሚያስ እንዲህ ብሎ ይናገራል። ዝጊ አሁን ሁሉም ሰው እንዲሰማ ዝጉ። የላችሁም መሰለኝ እናንተ። ዝጉት። እየሄድኩበት ነው። ዝጉት። ጉድ ገርል ይላል። ያው ግሩም ኤርሚያስ መቻቻል የሚሉት ነገር ስላለ እሱ ማቻቻሉ ነው በራሱ ቤት ማለት ነው። ስለዚህ ግሩም ኤርሚያስ እንዲህ ብሎ ምላሽ ይሰጣል ማለት ነው። ግሩም ኤርሚያስ በጣም ክርስቲያን፣ በጣም ኦርቶዶክሳዊ ግን ብዙ እስላም ጓደኞች ያሉት ያን ሁላችንም ቤተሰብ አለን፣ ጓደኛ አለን፣ ማህበራዊ ኑሮ ያኖረናል። እምነት ግን ሌላ ጉዳይ ነው። የኔ አምላክ እየተሰደበ እኔ እሱን ነቢይ ማንቆለጳጵስበት ምክንያት የለኝም። ስለዚህ ግሩም ኤርሚያስ ያንኑ ኢትዮጵያዊ ባህል ተጠቅሞ ኢትዮጵያዊ ጨዋነት ተጠቅሞ ኦርቶዶክሳዊ ጨዋነት ተጠቅሞ ይህንን ሰጠ። ለዚህ ምላሽ ደግሞ ወንድማችን እፎይ ሰጠ። ምንድን ነው ጥፋት ውስጥ እንግዲህ እንመልከት። እፎይ ከተሳሳተ እኛ ራሳችን እንቀጠዋለን። እኛ ራሳችን ትክክል አይደለም ብለን እንዘምታለን። የሁለቱንም እንስማ። ቢላልንም የተመለከትን እንደሆነ ቢላል እስልምና በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነቢዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃውሙት? ቢላል አርቲኩሌት ማድረግ አይችልም፣ ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሀሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነቢዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንዲህ በህልማቸው ተገልጦላቸዋል። የሱ መረዋው ድምፁ ያነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂህ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነቢዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይህም ሳሂህ ቡኻሪ 604 ላይ እንዲህ ይላል። ናሬትድ ኢብን ዑመር እንደተረከው when the Muslim arrived at Medina, they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። During those days, the practice of adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም፣ አልደረሰም፣ እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the adhan for prayers. ምንድነው የሚለው? እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ አሉ። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ተዛስ
ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱ ጠዋት ጠዋት ተነስቶ አላህ አክበር ብሎ ሚጮህ አንወስንም አለ። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይኸው ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉን ሳይጨርስ ሌሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነቢዩን ላሃጭ። ማስረጃ ሳያል ቡካሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it, and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነቢዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡት አለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ። ከዛ አፉን ተመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነቢዩን መጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳሂህ ቡኻሪ 1149 ላይ ናሬትድ አቡ ሁረይራ እንደተረከው at the time of the fajr prayer the prophet asked Bilal በፈጀር ጸሎት ሰዓት ላይ ነብዩ ቢላልን ጠየቀው ይላል tell me the best deed you did after embracing Islam for I heard your footstep in front of me in paradise ምን ይላል? እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ፣ በገነት ውስጥ ኮቴህን ሰምቻለሁ ነው እንጂ ያለው ድምፅህን ሰምቻለሁ አይደለም። ኮቴና ድምፅ ላይ ሌላ ነብዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ አልጨምርልህ። ሳሂህ ቡኻሪ 3755 ናሬትድ ቃይስ ቢላል said to አቡበከር ቢላል ለአቡበከር እንዲህ አለው if you have bought me for yourself then keep me for yourself but if you have bought me for Allah's sake then leave me for Allah's work ለራስ ከገዛኸኝ ለራስ ያዘኝ ለአላህ ብለህ ከገዛኸኝ ግን ልቀቀኝ ለአላህ ስራ እንሰራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባሪ አይደለም፣ እጣቢም የሚጠጣ አልነበረም። አላሁ አክበር ብሎ እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሴጣን ነው ይላል ይኸው አዲሱ። ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበረ እና ማይገናኝ ባታገናኙ ደራሲያን ምናከብራችሁ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደርጎዝም ብጥልቅ ባትሉ የሚመለከታችሁን ፊልማን ብቻ ብትሰሩ እንዴት ነው? ትወናው ለሃይማኖት አይሰራም። እረፉ አደርሱላቸው። ለነከሌ ወዳችኋለሁ። ቻው። ምንድን ነው ጥፋቱ? ምንድነው ጥፋቱ? በመረጃ ነው በማስረጃ ነው የመጡት። 40 መጽሐፍ 40 ዓመት ጽፈውብን ትረካ ተርከውብን ስብከት ሰብከውብን አፈር ከድሜ የሚያበሉንን ይኸው የእናንተ መጽሐፍ እንዲህ ይላል፣ የእናንተ መጽሐፍ እንዲህ ይላል። ቢላል እንዲህ ነበር አይደለም። ቢላልን መጽሐፍ ቅዱስ እኮ አልተቃወሙም፣ መጽሐፍ ቅዱስ አልተረከውም፣ ወይም ገድል ድርሳናት ላይ እኮ አልተጻፈም። ስለ ቢላል የተጻፈው አዲሱ ላይ ነው። ስለ ቢላል የተጻፈው የራሳቸው መጽሐፍ ላይ ነው። ያንኑ ነው አንቀጽ ምዕራፍ አምጥቶ ያመጣው። ድምፁ በገነት ተሰምቷል ሲል አልተሰማም፣ ኮቴው ነው አለ። በድምፁ የተጠራው ሲል አይደለም፣ ባሪያ ስለሆነ ነው። በቃ እሱ ተነስቶ ይቀስቅሰን፣ የባሪያ ስራ ነው፣ ተነስቶ ይበል። ባሪያው ደግሞ ራሱ እባክህ ሸኘኝ ሲል አይቷል።
ባሪያው ደግሞ የሚጠጣውን ተናገረ። የተናገረው የተጻፈውን ነው። ነብዩ ይታጠባል፣ ይጉመጠመጣል። ነብዩ የተጉመጠመጠውን ያንን እጣቢ ይጠጣል አለ። ያንኑ ነው ተርኮ ያለ። ይሄንን አይደለም ብሎ መቃወምና ቃል በመጽሐፍ የመጣውን በመጽሐፍ መመለስ ነው። እፎይ ያደረገው ነገር የለም። የእፎይ ልዩነቱ ተደብቆ ይሰራ የነበረውን እኔ ለምንድነው ራሴን የምደብቀው? ለየትኛው ዕድሜ ነው? ለየትኛው ጊዜ ነው? በሰው ፊት የሚመሰክርልኝ በሰማይ በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን በሰማይ ባለው በአባቴ ፊት እካዳለሁ ይላል። ስለዚህ እኔ እግዚአብሔር ፊትም ብቀርብ የምጠየቀው ራሴ ነኝ። ለምንድን ነው የማልወጣው? ለምንድን ነው ከቀረቡኝና ከተነጋገሩኝ በራሳቸው መጽሐፍ የማልሞግተው ብሎ መጣ። መጽሐፍ ቅዱስ ላይ ነበረ ክርክሩ እስከዛሬ። መጽሐፍ ቅዱሱን ቁርአኑን እናንሳው፣ ምኑን እናንሳው አለ። በኢየሱስ ክርስቶስ ላይ ነበረ ክርክሩ እስከዛሬ። ኢየሱስ ክርስቶስን ብለነው ምንም ጠብ ያለ ነገር የለም። ደግሞ በመሐመድ ላይ እንነጋገር ብሎ መጣ። ኡስታዞቻቸው ተጠሩ፣ ሼኮቻቸው ተጠሩ፣ እንነጋገር ተባሉ፣ አሉ፣ ተደበቁ። ምንድነው ጥፋቱ? ይህ ሰው ምንድነው ችግሩ? ምንድነው ስህተቱ? ምንም ስህተት የለበትም። ምንም ስህተት የለበትም። እነሱ የኔን አምላክ ለመናገር ስቅጥጥ ዝግንን ያላላቸውን እኛ የነሱ ነብይ ለመናገር ዝግንን ስቅጥጥ የሚለን ለምንድን ነው? ለምንድነው ስቅጥጥ ዝግንን የሚለን? እነሱ ሲናገሩት ያላፈሩትን እኛ የምናፍርላቸው ለምንድን ነው? እኔው ይሄ ኡስታዝ ነው ለምሳሌ የሚናገረው፣ እሱ ያመጣው ነገር የለም። እስልምናችንን አንቋሿል፣ እስላምቻችን ሰድቧል። ለምን እሱ ይናገረዋል? ካልሆነ በስተቀር ሼካቸው የሚናገረውን ያሰማል። ስሙት። እፎይ ለዚህ ነው መልስ የሰጠው። ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፍቃድ ሊሆን ይገባል። እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹህ ባህራ መሆን አለበት። ቆሻሻ መሆን የለበትም። በአፏ በምጠባበት ሰዓት እንደ ውጪ በየትኛውም የሰውነቱ አካል ማድረግ መሳሳም ይቻላል። በዚህ ጉዳይ ዑለሞችን ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊልኪታቢ ሚን ሸይ ይላል። በመጽሐፍ ውስጥ ምንንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላል። እንግዲህ እሱ ሲናገር ያልተጸየፈውን እሱ ሲናገር እንትን ያላለውን እንትና ተናገረው ብሎ አቧራ ማስነሳት ምን ማለት ነው? እኔ አልደግመውም። እሱ የሚለውን ምላሱንም እያለ የሚናገረው የነሱ ኡስታዝ የሚናገረውን አንደግመውም። እናመጣዋለን። ሌሎቹም ኡስታዞቻቸው የሰጡትን ፈትዋ አምጥተን ማሰማት ነው። ክርስትና ሴቶችን እንዲበድላል፣ ክርስትና ሴቶችን ይጨቁናል፣ ክርስትና የዘማውያን ነው፣ ክርስቲያኖች ዘማዊ ናቸው፣ ክርስቲያኖች እንዲህ ናቸው ለሚለው ዘማዊማ ማን ነው እንመልከተው እያለ ከሐዲስና ከቁርአን እያመጣ ይሄን አስረዱን፣ ይሄን ፍቱልን ያለው። እፎይ ይሄን ሲያደርግ ተቋሙ ቤተክርስቲያኒቷ ታግዘዋለች ማለት አይደለም። ቤተክርስቲያን እንኳን እሱን ልታግዘው አሁን ደሞዝ እያነሰባቸው ገቢ እየሳሳባቸው ጳጳሳቱን ተጨንቀዋል። በእውነት እንግዲህ ሽንኩርት በርበሬም ሊጨምርባቸው ነው። ማን ስለ ከርስ ስለ ሆዱ የሚያስብ ቄስና ዲያቆን እንጂ ያለው አሁን ይህንን አምላክ የተሰደበ አምላክ በተቋም ደረጃ ደብዳቤ ጽፎ ስነ ስርዓት ያዙ፣ ይሄ ትክክል አይደለም፣ እንደ ሀገር አንድ አያደርገንም፣ እኛም ህዝባለን የሚል የለም። አሁን ከዛ ድጋፍ አገኛለሁ ብሎ አይደለም። የእስልምና መጅሊሱን የያዙት እና አህመዲን ጀበል ናቸው። እና አህመዲን ጀበል እዚህ ክርስቶስን ሰድበው እዛ ደግሞ ባለስልጣን ናቸው። ህዝቡን የሚመሩ ናቸው። ህዝቡን የሚያነሳሱ ናቸው። አርብ መፈክር የሚያስወጡ ናቸው። እዚህ ባለስልጣን ናቸው።
እዚህ ተሳዳቢ ናቸው። የእኛ ቤተ ክርስቲያን ለማኝ ሆናለች፣ ሽቁጥቁጥ ሆናለች። የእኛ ቤተ ክርስቲያን መሪዎች እራሳቸው ሽባ ሆነው ሃይማኖቱን ሽባ ለማድረግ የሚደክሙ ናቸው። የእኛ ቄሶች የነሱ ኢድ ላይ የነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የነሱን ሼኮች የሚያጎርሱ ናቸው። ደጅ ጠኝ ተልመጥማጭ እግር ሳሚ ሆነዋል። የአምላክ የእኛ መሪዎች የሃይማኖት መሪዎች እኮ በክርስቶስ አምላክነት የሚያምኑ እንኳን አይመስሉም። በእግዚአብሔር ሕልውና በእግዚአብሔር መኖር የሚያምኑ አይመስልም። አይቆጫቸውም፣ አያንገበግባቸውም፣ ለምን አያሰኛቸውም፣ ቅንዓት የላቸውም። ይሄ ትክክል አይደለም።